ኖቬምበር 10 የዕለቱ መልእክት ርዕስ የቅዱሳን ጸሎት። ጴጥሮስም በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። የሐዋርያት ሥራ ምዕራፍ 12 ቁጥር 5። አንዳንድ ጊዜ የምንጨነቅባቸው ጉዳዮች በቀጥታ የኛ ጉዳዮች ላይሆኑ ይችላሉ። ነገር ግን በተዘዋዋሪ መልኩ የሌሎች ጭንቀት የእኛም የሚሆንበት ጊዜ አለ። የልጆች ጭንቀት የወላጆች ጭንቀት እንደሚሆን ልክ እንደዚሁ በክርስቶስ አካል ውስጥ የአንድ አማኝ ጭንቀት የሁላችንም የሚሆንበት ጊዜ አለ። ያገባኛል፣ ይመለከተኛል የሚል እሳቤ እስካለን ድረስ የተጨነቁ ሰዎችን ስንመለከት በዚያን ሰዓት እነርሱን ወክሎ በእግዚአብሔር ፊት ብርቱ ምልጃ ማቅረብ ይገባናል። በሐዋርያት ሥራ ምዕራፍ 12 ላይ የምንመለከተው ይህንን እውነት ነው። የሐዋርያው ጴጥሮስ መታሰር የእኛ ጉዳይ ነው በማለት ቤተ ክርስቲያን ከፍተኛ ትኩረት ሰጥታ በመጸለይዋ እግዚአብሔር ጣልቃ ገብቶ መልአኩን ልኮ ጴጥሮስን ሲታደግ እንመለከታለን። እግዚአብሔርን የትኛውም ሁኔታና ኃይል ሊያስቆመው አይችልም። ጸሎታችን ከራሳችን አልፎ ሌሎችን አቃፊ መሆን ይኖርበታል። ዛሬም ለወንጌል አገልግሎት በተለያየ ስፍራ ሆነው በብዙ ተግዳሮት መካከል እያለፉ ያሉ የወንጌል አገልጋዮች አሉ። አካባቢያችንም ላይ በብዙ መልኩ ችግር የገጠማቸውን አማኞች ስናይ አንድ ማድረግ የምንችለው ነገር አለ። እርሱም በጸሎት ማገዝ ነው። የምንሰማውን መረጃ ወደ ምልጃ እንቀይረው። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች ሆይ የሌላውን ሰው ችግር የእናንተም አድርጋችሁ በመውሰድ የችግሩን መልክ መለወጥ ወደሚችለው አምላክ በጸሎት አቅርቡ። ከጸሎታችሁ ቀጥሎ ምናልባትም የእናንተ እገዛ የሚያስፈልገውን ጉዳይ ስታዩ ዝም አትበሉ። ይልቁንም ቅዱሳንን በሚያስፈልጋቸው እርዱ። ሮሜ ምዕራፍ 12 ቁጥር 13 ተብሎ እንደተጻፈ ካላችሁ ነገር አካፍሉ። ኃይል አለው የቅዱሳን ጸሎት።